ሰላም ጤና ይስጥልን ክቡራንና ክቡራት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዩቲዩብ ተከታታዮች ዩኒቨርሲቲ ኢንዱስትሪ ትስስር በአንድ ሀገር ልማት ፈጠራና ኢኮኖሚያዊ ተወዳዳሪነትን በማሳደግ ረገድ ወሳኝ ሚና ይጫወታል። በፍጥነት እየተለወጠ በሚገኘው የቴክኖሎጂ ዘመን በየጊዜው እያደገ የሚገኘውን የገበያ ፍላጎት ለማርካት በከፍተኛ ትምህርት ተቋማትና በኢንዱስትሪ ዘርፎች መካከል ያለውን ትብብር ማጠናከር አማራጭ የማይገኝለት ስልት ነው። ዩኒቨርሲቲዎች በተለምዶ የእውቀትና የፈጠራ የምርምርና የሰው ሀብት ልማት ማዕከል በመሆን እያገለገሉ የሚገኙ ሲሆን ኢንዱስትሪዎች በበኩላቸው ደግሞ ምርትን፣ የቴክኖሎጂ ትግበራንና የተማረ የሰው ሀብትን ወደ ውጤት የሚቀይሩበት ማዕከል በመሆን እያገለገሉ ይገኛሉ። እነዚህ ሁለት አካላት በትብብር ሲሰሩ የህብረተሰቡን ተግዳሮት ለመፍታት ፈጠራን ለማጎልበትና ምርታማነትን ለማሳደግ የሚያስችል ጠንካራ ትብብር መፍጠር ይቻላል። ዛሬ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዩኒቨርሲቲ ኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክተር ዶክተር መስፍን ታፈሰ ጋር ስለ ዩኒቨርሲቲው የኢንዱስትሪ ትስስር ምንነት፣ ቁልፍ ስራዎችና ጠቀሜታ በተመለከተ ቆይታ አድርገናል። እንድትከታተሉ እንጋብዛለን። መስፍን ታፈሰ ይባላል። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዩኒቨርሲቲ ኢንዱስትሪ ትስስርና የቴክኖሎጂ ሽግግር ዳይሬክተር ነኝ። ዩኒቨርሲቲ ኢንዱስትሪ ትስስር ከስሙ ዩኒቨርሲቲውን ከኢንዱስትሪ ጋር ማስተሳሰር እና በተለይ ካሉን ፕሮግራሞች ጋር ካሉን የምርምር ጉዳዮች ጋር በማስተሳሰር የምርምር ስራዎችን መስራት፣ የችግር ፈቺ ጉዳዮች ላይ መስራት፣ በማማከር በስልጠና እንዲያውም ደግሞ ቴክኖሎጂ ሽግግር ስራዎችን እንሰራለን። የዩኒቨርሲቲያችን ግብ ብሎ የያዘው ዩኒቨርሲቲ ለኢንዱስትሪ ዩኒቨርሲቲ ፎር ኢንዱስትሪ ብሎ ነው። መነሻውም ዩኒቨርሲቲው መቀመጫውም ዩኒቨርሲቲ ኮሪደር ውስጥ ሆኖ የቴክኖሎጂ ሽግግር ስራዎችን እንዲሰራና ቴክኖሎጂን ለኢንዱስትሪ ለማቀበል ወይ ደግሞ ለማድረስ ስራውን እየሰራ ይገኛል። ዋናው ዓላማው ችግር ፈቺ ምርምሮች ላይ ቴክኖሎጂዎች ላይ መስራት ስለሆነ ኢንዱስትሪውም ደግሞ ይሄንን ማዕከል አድርጎ የትብብሩን ስራ ከኛ ጋር ተባብሮ እንዲሰራ በዚህ ዓላማ እየሰራ ነው። በአጠቃላይ ብዙ ፕሮጀክቶች ከልቀት ማዕከሎቻችን ጋር አገናኝተን በምንሰራው ቴማቲክ ኤሪያዎቹም ከዚህ ከልቀት ማዕከላት ጋር የተገናኙ ናቸው። ፕሮጀክቶቹ ደግሞ በምርምር በኩል የሚሰሩ አሉ፣ በማማከር በኩል የሚመጡ አሉ፣ እንደገናም ደግሞ በስልጠና በኩልም የሚመጡ አሉ። በርካታ ስራዎችን በተለይ በምርምር በኩል አፕላይድ ሪሰርች በኩል በርካታ ምርምር ስራዎችን እየሰራ እንገኛለን። ይሄም ደግሞ ከኢንዱስትሪው ችግር የመነጩ ናቸው። ራሱ ኢንዱስትሪው ራሱ የኔ ችግር ነው ብሎ የራሱ ችግር ተብሎ ፕራዮሪቲ ተሰጥቶበት ከኛ ጋር በፓርትነርሺፕ ተግባብተን የምንሰራባቸው የምርምር ፕሮጀክቶች ናቸው። እነዚህ ምርምር ፕሮጀክቶቹም ከልቀት ማዕከሎቻችን ጋር በጣም የሚጣጣሙ በእኛ ባለሙያዎችም መሰራት የሚችሉ ናቸው። በተለይ ደግሞ በዚህ በማማከር በርካታ የእውቀት ሽግግር የሚደረግበት ባለሙያዎቻችን ከሴንተር ኦፍ ኤክሰለንስ ወይ ደግሞ ከልቀት ማዕከል ፕሮጀክቶቹን ከኢንዱስትሪ ወስደው በጥናት መልክም ሊሆን ይችላል፣ በማማከር መልክ ሊሆን ይችላል። እነዛ ትላልቅ ፕሮጀክቶችን በተለያዩ ቴማቲክ ኤሪያ ላይ በግንባታ ስራዎች በተለይ በኮሪደር ልማት በርካታ ስራዎችን እየሰራ እንገኛለን። በዚህ በሲስተም ማበጀትን በዚህ በአይቲ ቴማቲክ ኤሪያም በግብርናም በዚህ በባዮ ቴክኖሎጂ በርካታ ስራዎች እየተሰሩ ይገኛሉ። ትስስሩም ፓርትነርሺፑም አንዱ የኢንዱስትሪ ተወዳዳሪነትን ለማጠንከር ስለሆነ በተለይ በሰው ኃይልም በማምረትም አምራች ኢንዱስትሪን በመፍጠር ተወዳዳሪ አምራች ኢንዱስትሪ ተወዳዳሪ የሰው ኃይል ለመፍጠር ስለሆነ ባለን ሞዳሊቲ በተለይ በስልጠና በኢንተርንሺፕ እና ኤክስተርንሺፕ የኛንም የሰው ኃይል ወደ ኢንዱስትሪ በመውሰድ የኢንዱስትሪ ባለሙያዎች ወደኛ በመምጣት የእውቀት ሽግግር እንዲከናወን በማድረግ የሰው ኃይል የማብቃት ስራ
ይሰራል። አንዱ ፓርትነርሺፑ በዛ ነው። ቴክኖሎጂ ሽግግር ማለት ማቴሪያል ብቻ ሳይሆን የእውቀት ሽግግርም ጭምር ስለሆነ የሰው ኃይል ማብቃት በውስጡ ስላለው ያንንን በማድረግ በቢሮአችን ወይም በማሳለጥ ስራ እንሰራለን። የተወሰኑ 6 የሚሆኑ ፓተንቶች ሬጅስተር ሆነዋል። ሌሎቹ 3 የሚሆኑ ደግሞ በሂደት አሉ። እነዛን በተለይ በአይቲ ዙሪያ በሲስተም በተለይ የቢሮ ስርዓቶችን፣ አሰራሮችን፣ ሂደቶችን በማሳለጥ ደረጃ ከኮሪደር ልማቱ ጋርም አያይዘን ብዙ ስራዎች ስለተሰሩ በዛ በኩል ወደ 6 የሚሆኑ የሲስተም ፓተንቶችን የኛ ባለሙያዎች ሬጅስተር አድርጓል። ሌሎች ደግሞ በዚህ በኢኖቬሽን ሴንተራችን የኛው ተማሪዎች ከመምህራን ጋር ሆነው በሰሩት የኢኖቬሽን የፈጠራ ስራ 3 የሚሆኑ በምዝገባ ሂደት ላይ የሚገኙዋል። የኛ ዩኒቨርሲቲ ትንሽ ልዩ የሚያደርገው ተማሪዎቻችንን ገና ከጅምሩ ከፍሬሽማን ጀምሮ በሁለት አንጻር ነው የሚቀበላቸው። አንደኛው ወደ አካዳሚክ ቀጥታ በኮርስ በዲግሪ የሚወጡበትን አሰራር ነው። ሁለተኛው ደግሞ በተጨማሪ ኮርሳቸውን እየሰሩ ዲግሪያቸውን እየሰሩ በኢኖቬሽን ሴንተር በኩል ደግሞ ስራን በራሳቸው ፈጥረው የሚወጡበት አሰራር የኢኖቬሽን እና የኢንኩቤሽን ስራ ሰርተው በዛ ማዕከል ውስጥ በክተው የራሳቸውን ስራ ፈጥረው የሚወጡበት የኢኖቬሽን ውጤቶችን ምርትን ወደ ማምረት ወይ ደግሞ የራሳቸውን ስራ ፈጥረው ኢኖቬት የሚያደርጉበት አሰራር ይዞ ነው የሚሰራው። ስለዚህ ትልቅ ድጋፍ በዚህ በኩል እየተደረገ ይገኛል። የእኛ ተማሪዎች ገና ከፍሬሽማን ተመዝግበው ከአይዲያ ጀምሮ ከሀሳብ ጀምሮ እስከ ማቴሪያል ማውጣት ወይ እስከ ፕሮዳክት ድረስ የሚደርሱበት አሰራር ተዘርግቶ እየሰሩ ይገኛሉ። ለዚህ ደግሞ በቂ የሆነ ፋሲሊቲ የሚያመርቱበት የፋብሪኬሽን ወርክሾፕ ላቦራቶሪዎቻችንን በመጠቀም በኢኖቬሽን እና ኢንኩቤሽን ሴንተር ውስጥ ብዙ ፕሮዳክቶችን እያመረቱ እያሳዩ ይገኛሉ። ከዛም ደግሞ በልዩ ድጋፍም ወደ ውጭ የሚወዳደሩበት የውጭ ድጋፍ የሚያገኙበት ፈንድ የሚያገኙበት የውስጥ ድጋፍም እንደዛው ዩኒቨርሲቲው ራሱ ከግማሽ ሚሊዮን እስከ ሚሊዮን ድረስ ድጋፍ የሚያደርግበት በተለይ ወደ ኢንኩቤሽን ደረጃ ሲደርሱ ወደ ቴክኖሎጂ ሽግግር ደረጃ ሲደርሱ በገንዘብ ድጋፍም እየደገፈ በፋሲሊቲም እየደገፋቸው ወደ ፕሮዳክት የሚደርሱበትን አሰራር ዘርግቶ እየሰራ ይገኛል። አሁን ወደ 9-8 የሚሆኑ የደረሱ ለኢንቨስትመንት የተዘጋጁ ወደ ስታርታፕ የተዘጋጁ ቴክኖሎጂዎችን አድርሰናል። ያንን እንግዲህ አሁን ሊንኬጅ ይፈልጋል። ዩኒቨርሲቲ ኢንዱስትሪ ሊንኬጅ አንዱ እነዚህን በማሳለጥ ፖቴንሻል ኢንቨስተሮችን በመፈለግ ያንን ቴክኖሎጂ ማገናኘትና በትልቁ አምርቶ ወደሚፈለገው ኢንዱስትሪ ወይ ደግሞ ወደ ኮሚኒቲ ማድረስ ነው የሚሆነው። ከዚህ በፊት በጣም ችግር ነበረው። ኢንዱስትሪውን በራሱ የሚሄድበት በራሱ ፕላን በራሱ እቅድ የሚመራበትና ሌላውንም አለመጋበዝም አይነት በሩን ዘግቶ ሲሰራ የከረመበት ነው። ኢንዱስትሪውም እንደዚሁ እውቀቱን ይዞ የራሱን ነገር ይዞ ሲንቀሳቀስ የነበረበት ነው። አሁን ግን ትንሽ በሩ ተከፍቶ መፈላለግ ደረጃ የደረስንበት ነው። ምክንያቱም አንዱ ይሄ በሀገር ደረጃም በአዋጅ ዩኒቨርሲቲ ኢንዱስትሪ ትስስር እንደ አስገዳጅ የውዴታ ግዴታም ሆኖ በሀገር አዋጅ ታውጆ ፕሮክላሜሽን ተደርጎ አሁን ደንብና ስርዓት የተበጀለት በትምህርት ሚኒስቴር በወጣው መመሪያና ደንብ ዩኒቨርሲቲ ኢንዱስትሪ ትስስር የግዴታ ሆኖ የቀረበበት ስለሆነ ሁላችንም አሁን አብረን መስራት የውዴታ ግዴታችን ሆኖ አቅደን የምንሰራበት ደረጃ ደርሰናል። እርግጥ አሁንም ችግሮች የሉም ማለት አይቻልም። ያንን በተለይ ተማሪዎቻችን ወደ ኢንዱስትሪ ሲሄዱ የእኛ መምህራንም ለፕራክቲስ ሲሄዱ አንዳንድ ችግሮች ሊፈጠሩ ይችላሉ። ያንን ቢሮክራሲ ሁኔታዎችን የመስበር በውይይት በፎረም በአንዳንድ እንትኖች እየፈታን ምርታማነትን ማሳደግ ስለሆነ ኢንዱስትሪው በዛ መልኩ
የራሱን ምርትና የራሱን የሰው ኃይል ለማጠናከር የግዴታ ከዩኒቨርሲቲዎች ጋር መስራት አለበት። የምርምርና የእድገት ስርዓቶችን መከተል አለበት። ያንን ለማድረግ ኮምፒት አድርጎ ለመውጣት ምርቱንም ለማሳደግ ኢኮኖሚ ጠቀሜታንም ለማግኘት የግዴታ እንደዚህ አይነት ፓርትነርሺፕ ፈጥሮ መስራት አለበት ነው። የእውቀት ሽግግሩ መሀል ላይ መኖር አለበት። በምርምር የሚፈቱ በጥናት የሚፈቱለት በኮንሰልታንሲ ወይ ደግሞ በማማከር ደረጃ የሚፈቱለት ችግሮች ስላሉ ያንን ከዚህ ከእውቀት ሴንተር ጋር የግድ ግንኙነት ፈጥሮ መስራት አለበት። የእኛም ደግሞ እንደ ኢንዱስትሪ ደግሞ የእኛ ጋር እውቀት አለ። ነገር ግን አክቹዋል ፕራክቲስ በላቦራቶሪም ይሁን በወርክሾፕም በፕራክቲስ የምናገኛቸው በጣም ሊሚትድ ናቸው። ስለዚህ የእኛ መምህራን የሚያስተምሩትን ትምህርት ቀጥታ በፕራክቲስ ደግሞ ፕራክቲካሊ ኢንዱስትሪ ውስጥ ተማሪዎቻቸው እንዲያውላቸው ወይ ደግሞ ፕራክቲስ እንዲያደርጉ የሚደረግበት ስርዓት መኖር አለበት። ስለዚህ ከኢንዱስትሪም እንደዚሁ ፕራክቲካሊ የሚያውቁትን እውቀት ወደ ኢንዱስትሪ አምጥተው ወደ ዩኒቨርሲቲ አምጥተው ኮርስ ወስደው በማስተማር ያንን እውቀት የሚያሸጋግሩበት ስርዓት በሁለቱም መሀል ሊዘረጋ ይገባል። መንግስት ደግሞ በፖሊሲ ማጽናት፣ በደንቦችን አሰራሮችን በመዘርጋት ሁለቱም በደንብ ተጠናክሮ እንዲሰሩ ድጋፍ በማድረግ መንግስት ደግሞ ሁለት ሶስተኛ ሆኖ ገብቶ በጥምረቱ መኖር አለበት የሚባለው። ስለዚህ የሶስቱ አንድ ላይ መስራት በጣም ወሳኝነት አለው። አመቱ ትልቅ ኩነት አድርገን ዩኒቨርሲቲ ኢንዱስትሪ ፎረም ስርዓትን በዩኒቨርሲቲያችን እያካሄድን እንገኛለን። ዘንድሮም በዛው እሳቤ የዩኒቨርሲቲ ኢንዱስትሪ ትስስር ፎረም ይከናወናል ህዳር 30 ላይ። ይሄ እንግዲህ ኢንዱስትሪዎቹን ወደ ኢንዱስትሪ ወደ ዩኒቨርሲቲያችን በመጋበዝ ነባር አሰራሮቻችንን ለመፈተሽም በህግ አሁን የተቀመጠው ቅድም ያልኩት በደንብና ህግ የወጣለትን እንዴት እየሰራ እንገኛለን፣ በመንግስት ደረጃ የተቀመጡ ፖሊሲዎች አሉ፣ ዳይሬክቲቮች አሉ፣ እነሱን እንዴት እየተገበርን ነው በሚል ደረጃ ዲስካሽን ይኖራል። በተለይ ቴክኖሎጂ ሽግግር ላይ በኢኖቬሽን እና በዚህ ስታርታፕ ጉዳይ ላይ ብዙ ስራ አልተሰራም። ዘንድሮ በተለይ እሱን እንደ ትልቅ አጀንዳ አድርገን ምንድን ነው የኛ ድርሻ፣ የኢንዱስትሪው ድርሻ ምንድን ነው፣ የዩኒቨርሲቲው ድርሻ ምንድን ነው፣ የመንግስትስ ድርሻ ምንድን ነው የሚለውን በተለይ ቴክኖሎጂ ሽግግር ላይ አዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ ሁሉም ነገሩ ምንድን ነው የምንሰራቸው ስራዎች የቴክኖሎጂ ውጤቶች አምጥቶ የምርምሩም ኮንሰልታንሲውም ጥናቱም ስልጠናውም በሙሉ ይሄንን የሆነ ችግር መፍታት አለበት። የኢንዱስትሪውን ችግር መፍታት አለበት፣ ወይ ደግሞ የማህበረሰቡን ችግር መፍታት አለበት። ያንን እያደረግን ነው፣ ወደዛ እየሄድን ነው ወይ፣ የምንሰራቸው ስራዎች ምን ውጤት እያስገኙልን ነው የሚል ትልቅ አጀንዳ ነው ይዘን ህዳር 30 ላይ የግማሽ ቀን የኢንዱስትሪ ትስስር ፎረም ለማካሄድ አስቱ ጥሪውን እያደረገ የሚገኘውና ዝግጅት እያደረግን ነው የምንገኘው። በዚያ ውስጥ እንግዲህ ኢንዱስትሪው ብቻ አይደለም፣ የመንግስት መስሪያ ቤቶችም ትላልቅ በሚኒስትሪያል ሌቭልም ጉዳዩ የሚመለከታቸው ባለድርሻ የሚኒስትሪያል መስሪያ ቤቶች የሚሳተፉበት ይሆናል። ዩኒቨርሲቲ ኢንዱስትሪ ትስስር የውዴታና የግዴታም እሳቤ ያለው ስለሆነ ኢንዱስትሪውም ዩኒቨርሲቲውም መንግስትም በተቀመጠለት ዓላማ በተቀመጠው ፖሊሲና ስትራቴጂ እንድንሰራ ነው የምለው። በሀገር ደረጃ የተቀመጡትን ጉዳዮች መሬት ላይ አውርደን ለማህበረሰቡም ለኢንዱስትሪ የሚገባውን ጥቅም ሰጥተን ለሀገርም እንደዚሁ የሀገርም ኢኮኖሚ የሚያድግበትን አሰራር በጋራ እንድንሰራ አደራ እያልኩኝ፣ በተለይ ደግሞ ጥሪ የተደረገላቸው ኢንዱስትሪዎች ባለድርሻ አካላት በሙሉ በዚህ ፎረም ላይ ተሳታፊ እንዲሆኑ ከወዲሁ ጥሬን ማስተላለፍ እወዳለሁ በዩኒቨርሲቲው ስም።